ገጅኒ የተሰኘ መሳጭ ፊልም ጋበዝ ነው። ገጅኒ በመግቢያ ትዕይንቱ የሕክምና ተማሪዎችን የተግባር ትምህርት እየተከታተሉ ያስመለክተናል። አንዲት ተማሪ የመመረቂያ ጽሑፍ የምትሰራበትን ታካሚ በመምረጥ ላይ ነች። ሱኒታ ትባላለች። የሰንጄይ ሲንጋንያን ሁኔታ ላይ ለመስራት ፈልጋ መምህሯን አስፈቀደችው። መምህሯ አይሆንም፣ ይህ የፖሊስ ሂደቱ ያላለቀ የተወሳሰበ ጉዳይ ነው አላት። ሱኒታ የጉዳዩን ምንነት ተረድታ ይበልጡኑ ለማወቅ ፈለገች። መምህሯም ታካሚው አናቱ ላይ በደረሰበት ከፍተኛ ምት የማስታወስ አቅሙ ደካማ መሆኑን ነገራት። ቀጥሎም ከ15 ደቂቃ በኋላ ምንም ነገር ማስታወስ እንደማይችል ገለጸላት። በሌላ በኩል ሰንጄ አንድን ሰው እየቀጠቀጠ እንመለከተዋለን። ሰንጄ ሰውየውን አፈራርጦ ሆዱን ወቅቶ ገደለው። የወደቀውን ሰው አስተካክሎ ፎቶ አነሳው። ከወደቀው ሰው ኪስም ስልኩን አውጥቶ ገጅኒ የሚል ቁጥርን መዘገበ። ከአፍታ በኋላ ስፍራው በፖሊስ ተከበበ። ጉዳዩን የያዘው መርማሪው ሱሪያ ስፍራውን መፈተሽ ጀመረ። ፖሊሶች ነገሩን እየመረመሩ ሳለ ገጅኒ ከነ ግብረ አበሮቹ ከተፍ አለ። መርማሪው ሰንጄ የተሳፈረበት የባስ ትኬት ላይ የቤቱ አድራሻ ተጽፎ አገኘ። በሌላ በኩል ገጅኒ መርማሪውን ማን ነው የቡድኔን አባል የገደለው ብሎ ጠየቀው። ሱሪያ ገና እየተጣራ መሆኑን መለሰለት። ለጋሻ ጃግሬው ፖሊስ ከማወቁ በፊት እኛ ቀድመን ማስወገድ አለብን ብሎ ትዕዛዝ አስተላለፈለት። ሰንጄ ባጃጅ ተሳፍሮ ወደ ቤቱ አመራ። ለባለ ባጃጁ የቤቱን አድራሻ በፎቶ አመላከተው። ቤቱ ከገባም በኋላ ነገሮቹን በፎቶች እየተመራ ቦታ ቦታ ሲያዘ። የደከመ ጉልበቱንም በእንቅልፍ አሳረፈ። ከተኛበት ሲነቃ ነገር ዓለሙ ተደበላለቀበት። ምንም ነገር ማስታወስ አቃተው። መስታወቱ ላይ ልብስን አውልቅ የሚል ጽሑፍ አነበበ። ልብሱን ሲያወልቅ ሰውነቱ በንቅሳት ታጥሯል። ከልፕና ተገላለች የሚል ጽሑፍ አነበበ። በቀል የሚል ጽሑፍ ተነቅሷል። በንዴት ሰከረ። ቁጣው ገነፈለ። ፎቶቹን ማስታወሻውን ሲመለከት ያለፈው ነገር ትዝ አለው። በሐዘን ተውጦ ይብገነገን ጀመር። በእልህ ስፖርቱን ተያያዘው። ንዴቱን በስፖርት ተወጣ። ያሳለፈውን እያስታወሰ እንመለከተዋለን። ሰንጄን ፍለጋ መርማሪ ፖሊስ ሱሪያ መጣ። ሱሪያ ሰንጄን ይከተለው ጀመር። ሆኖም ሰንጄ ላይ መድረስ አልቻለም። ሰንጄ ወደ ሕክምና ቀጠሮ እንዳመራ ከሱኒታ ጋር ተገጣጠመ። ሱኒታ እባላለሁ፣ ተመራቂ የሕክምና ተማሪ ነኝ። እባክህ ለ2 ደቂቃ ላነጋግረ ፈልጌ ነበር አለችው። ሰንጄ ግራ ተጋብቶ አብሯት ተቀመጠ። ሱኒታ ስለ ጤናው ሁኔታ አንዳንድ ነገሮችን እያነሳች ጠየቀችው። ሰንጄ ምንም ሳይመልስላት ወደ ቀጠሮ ሲያቀና እኔንም አንድ ፎቶ አንሳኝ፣ መልሼ ሳገኝህ እንድታስታውሰኝ አለችው። ሰንጄ ፎቶዋን ካነሳት በኋላ ጓደኛዬ ብለህ ጻፍበት አለችው። ሰንጄ ጽፎበት ተለያት። ፖሊሱ ሰንጄን ተከታትሎ ደረሰበት። ሰንጄ ቤቱ ተቀምጦ ነገሮችን እየመረመረ ሳለ ሱሪያ ቤቱ ዘልቆ ገብቶ ከኋላ በዱላ መታው። ሱሪያ ሰንጄን ጠፍንጎ አስሮ ቤቱን መመርመር ጀመረ። ሱሪያ በሰንጄ ሁኔታ ግራ ተጋብቷል። ሱሪያ የሰንጄን መሳቢያ ሲፈትሽ የህይወት ማስታወሻ ደብተሩን አገኘው። ሱሪያ ደብተሩን ገልጦ ማንበብ ጀመረ። ውድ ተመልካቾቻችን ይህ ትዕይንት ወደ ሰንጄ የመነሻ ታሪክ ይወስደናል። ሰንጄ ከግል ጀት ሲወርድ እንመለከታለን። ሰንጄ በሀገሪቱ ውስጥ ያለ ግዙፍ የቴሌኮም ኩባንያ ባለቤት ነው። ሰንጄ የተለያዩ የሥራ ጉዳዮችን እያበጃጀ እንመለከተዋለን። በሌላ በኩል ከልፕና የተባለች ወጣት በማስታወቂያ አጃቢ ተዋናይትነት እንመለከታታለን። ከልፕናን ስራውን በደንብ አልተወጣሽም በሚል አሰሪዋ ተበሳጭቶ ይናገራታል። አሰሪዋ አክሎም በአንቺ ቦታ ቆይ ሰው ባልተካ ብሎ ይዝትባታል። የሰንጄ ድርጅት ኤርቮይስ ስራ አስፈጻሚዎች ወደ ከልፕና አለቃ ቀንተው እሷን ፈልገው እንደመጡ ለአለቃዋ አስረዱት። አለቃዋም ከልፕናን አብዝቶ ተንከባከባት። ከልፕና ግራ ተጋብታለች። አለቃዋ ከሰንጄ ጋር መቼ ነው ፍቅር የጀመርሽው? አማላጁን የላከብሽ አላት። ከልፕና ባገኘችው ክብር ተደስታ
እንዲሁ ሲነዘንዘኝ ሲያስነዘንዘኝ ነው የሚውለው አለችው። ነገሩ በስፍራው በነበረ ወሬ አሩጥ ጋዜጠኛ ጆሮ ደረሰ። ጋዜጠኛው ስለ ፍቅራቸው አጀማመር ጠየቃት። ከልፕና የባጡን የቁጡን አወራችለት። ጉዳዩን የሀገሪቱ መገናኛ ብዙሃኖች ተቀባበሉት። ሰንጄም በነገሩ ተማሮ ነገሩ ሐሰት እንደሆነ ለማስረዳት ሞከረ። ከልፕና ከተባባሪ ተዋናይትነት ወደ ተዋናይ መልማይነት አደገች። ኤርቮይስ ድርጅቱን ማስፋፊያ ለሚገነባው ሕንፃ የከልፕናን መኖሪያ ቤት ለመግዛት ነበር ወደ ከልፕና ያቀናው። ሰንጄ የውሸት የፍቅር ትርክቱ አሳሳቢ ደረጃ ላይ ሲደርስ ከልፕናን በአካል ለማነጋገር ወደ ቤቷ መንገድ ጀመረ። በሌላ በኩል ከልፕና ከሥራ ወጥታ ወደ ቤቷ ስትጓዝ ተማሪዎች መሻገር ያጥተው ሲቸገሩ ተመለከተች። ከልፕና ተማሪዎቹን በብልሃት አሻገረቻቸው። ሰንጄ እንደ አጋጣሚ ይህን ተግባር አሻግሮ እየተመለከተ ነበር። በልጅቷ ብልሃት ተገርሞ መንገዱን ቀጠለ። ሰንጄ ወደ ከልፕና አቅንቶ እንዴት ስሜን ታጠፊያለሽ ብሎ ሊያፋጥጣት ሲዘጋጅ ከልፕና በመንገድ ላይ የማረከችው ልጅ ሆና አገኛት። በግጥምጥሞሹ ተገርሞ ሳለ እሺ አንተም የኔንና የሰንጄን ታሪክ ለመስማት ነው የተገተርከው? ሰንጄ ተው አልሆነህም፣ አትልፋ አልኩት። አረ ባንቺ ፍቅር ተለክፌያለሁ ብሎ እንደ ሕፃን ልጅ መሬት ላይ ተንፈራፈረ። ያው እኔም ሰው ነኝና በቃ አታልቅስ፣ አስቤበት እነግርሃለሁ አልኩት አለችው። ሰንጄ ሊያወራ ሲዘጋጅ ቆይ ትወና ልትወዳደረ ነው የመጣኸው? በል እስኪ ሞክር አለችው። ሰንጄ ግራ ተጋብቷል። በል ስራውን ካገኘህ እደውልልሃለሁ ብላ ስልኩን ተቀብላ ስምህ ሰቺን ነበር ስትመዘገብ ያልከው አለችው። ሰንጄ በአዎንታ ራሱን ነቀነቀ። በሌላ በኩል ሰንጄ በስራ ላይ ሳለ ከልፕና ዛሬ የመጨረሻው ፈተና ከአንድ ተወዳዳሪ ጋር ይኖርብሃል፣ እንዳታረፍድ፣ ኋላ ስራው እንዳያመልጥህ ትለዋለች። ሰንጄም በቀጠሮ እንደሚገኝ ተስማማ። ሰንጄ ወደ ከልፕና ሰፈር በባጃጅ ተጭኖ አመራ። ከልፕና ባለፈው ካቆመችለት የሰንጄና እሷ የምትለውን የፈጠራ የፍቅር ታሪክ ለራሱ ለሰንጄ እየወራችው እየተጓዙ ነው። በመንገዳቸው መሃል አንድ የተቸገረ አይነ ስውርን ተመለከተች። ከልፕና ሰውየውን እየመራች በዙሪያው ምን እየተካሄደ እንደሆነ ገለጻ እያደረገችለት ሸኘችው። ሰውየውም ከልፕናን መረቃት። ሰንጄ በከልፕና መልካምነት ተማርኮ እንመለከተዋለን። በሌላ ትዕይንት ሰንጄ ከከልፕና ጋር ሲውል የተማረውን ድርጅቱ ስብሰባ ላይ ሲያደርግ እንመለከታለን። ከልፕና ሰንጄን አንድ ነገር ልንገርህ፣ ምንም የትወና ውድድር የለም። አለቃዬ ሰንጄን አስተዋውቂ ካለበዚያ አናምነሽም ስላለኝ እሱ ነው ብዬ ይህን ልጅ ልወስደው ነው አለችው። ሰንጄ ይሄ ነው ሰንጄ ነኝ ብሎ የሚሄደው ብሎ ሳቀበት። ከልፕና ለሰንጄ አቀባበል ራት ግብዣ ተዘጋጅቷል፣ ስራዬን ማጣቴ ነው አለች። ከልፕና እስኪ አንተን ማሳመን እንደሚችል እንፈትሸው አለች። ተዋናዩ ሰንጄ ይባላሉ እያለ ሲኮፈስ ሰንጄ ቀለል አድርገህ በለው አለው። ተዋናዩ በብስጭት ስንት ትወና የሰራው ሰው አንተ አታስተምረኝም አለው። ከልፕና በድንገት ኮቱን አውልቃ ሰንጄን አለበሰችው። አንተ ትሻላለህ አለች። ከልፕና ድግሱ ላይ እንዲገኝ አደራ አለችው። በሌላ ትዕይንት ድግሱ ላይ አለቃዋ ሰንጄ ብቻ አይገኝ፣ ስንት የተከበሩ ሰዎች በእንግድነት ጋብዤ ይላታል። ታጋልጠኛለህ ትለዋለች። ራት እየበሉም ሳለ ተዋናዩ አስተናጋጅ ሆኖ ተገጣጠሙ። ተዋናዩም ይህ ሰውዬ ከመጠን በላይ እየተወነ ነው፣ ኋላ ይያዛታል አለ። በድንገት ሁለት ሴቶች እኛ የሕፃናት ማደጎ ላይ የምንሰራ ሰዎች ነን፣ እባክህ በምትችለው እርዳን አሉት። ከልፕና ፈጥና ብር አልያዘም አለቻቸው። ሰንጄ ቼክ አውጥቶ ጻፈላቸው። በሌላ ትዕይንት ከድግሱ በኋላ ወደ ከልፕና ቤት በባስ እየተጓዙ ሳለ ከልፕና ሁሉንም ነው ያሞኘው ብላ በደስታ ስትፈነድቅ እንመለከታታለን። ሰንጄ መሆንህን እንዴት አምኖ እንደተቀበሉ ይገርማል እያለች ደጋግማ ፈነደቀች። በድንገት ሰንጄ አፈቅርሻለሁ አለ። ከልፕና ደነገጠች። ሰንጄ ከአንቺ ፍቅር ይዞኛል አላት። ከልፕና እንደዚህ አላሰብኩህም ነበር፣ እስከ ነገ አስቤበት መልሴ ልንገርህ አለችው። ሰንጄም ይሁን አላት። ከልፕና ኋላም ቢብል ቅር እንዳትሰኝ አለችው። ሰንጄ አልሰኝም አላት። ከልፕና መልካም አዲስ ዓመት ብላ ተሰናበተችው። ሰንጄ ከራሱ ጋር እየተነጋገረ ነው። በእሷ አይን ምንም የሌለኝ ሰችን ነኝ። ነገ ምላሿ አፈቅርሃለሁ ከሆነ ሰንጄ ሲንጋኔ እንደሆንኩ እነግራታለሁ። ምላሿ
እምቢ ከሆነ ግን ሰችንን እንደሆንኩ እስከ ዘለዓለም ከሕይወት አወጣለሁ ይላል። ማስታወሻ ደብተሩም ዓመቱ መጠናቀቁን ተከትሎ ተገባደደ። ሱሪያ የቀጣዩን ዓመት ማስታወሻ እያፈላለገ ሳለ ሰንጄ ከሰመመኑ ነቃ። ሰንጄ ሱሪያን ያንደፋድፈው ጀመር። ሰንጄ ሱሪያን አፈራርጦ ሊገላግለው ሲል በሩ ተንኳኳ። ሰንጄን የግል ሐኪሙና የበፊት ሰራተኞቹ መጥተው ጠየቁት። ሰንጄ ባዘጋጀው ቀመር መሰረት ገጅኒ ወደሚገኝበት ዝግጅት አቀና። ገጅኒን ደውሎ ወደ መኪና ማቆሚያው ጠራው። ገጅኒ ስልኩ አልሰማ ስላለው ጋሻ ጃግሬውን ላከው። ሰንጄ የገጅኒን ግብረ አበር ያንደፋድፈው ጀመር። ከላይ ታች አጉላልቶ ዘረገፈው። ሰንጄ በኪሱ ካለው ከገጅኒ ፎቶ ጋር አነጻጸረው። ሰንጄ ገጅኒ አለመሆኑን እንደተረዳ ጥይት ተከታትሎ ተተኮሰበት። ገጅኒ ማኑ ሊገልህ እዚህ ድረስ የመጣው አለው። ጠባቂውም ለእኔ ሳይሆን ለአንተ ነው የመጣው አለው። ገጅኒ እኔን ማን መግደል ይፈልጋል ብሎ ተከዘ። ወዲያውም የድሮ ጠላቶቹን እያሰሰ ማስወገድ ጀመረ። ሱኒታ ሰንጄን ፍለጋ ወደ ቤቷ መራች። ሱኒታ በሰንጂ ቤት ውስጥ ሱሪያ ታስሮ አገኘችው። ሱኒታ ሱሪያን እንደፈታችው ሰንጄ ድንገት ከተፋለ። ሰንጄ በሰዎቹ ማንነት ተወዛግቦ ሳለ ሱሪያ ፈርቶ ፈረጠጠ። ሰንጄ ሱሪያን እያሳደደው ሳለ መኪና ይገጨውና ክልትው ይላል። ሱኒታ በሰንጂ ቤት ውስጥ ገጅኒ መገደል አለበት የሚለውን ጽሑፍ በማንበቧ ገጅኒን እንዲጠነቀቅ ቤቱ ሄዳ ትነግረዋለች። ገጅኒ ሱኒታን አመስግኖ አእምሮ ማስታወስ የማይችል ሰው እንዴት እንደሚገድለኝ እስኪ እናየዋለን ይላል። በመንገዷ ላይም ከሰንጄ ጋር ተገጣጠመች። ሰንጄ እሱን አይታ ስትሮጥ ግራ ተጋብቶ ተከተላት። ሰንጄን ዱርዬዎች ከበው አዋከቡት። ሰንጄ መንገዱ ላይ የገቡትን ወንበዴዎች አፈር ከደም ያበላቸው። አመሻሹ ላይ ሰንጄ ወደ ገጅኒ መኖሪያ መራ። ገጅኒን በቤቷ አላገኘውም። በድንገት የገጅኒ ስልክ ጠራ። ስልኩን እንዳነሳው በስልኩ በኩልም ሱኒታ ዩኒቨርሲቲዋን ጠቅሳ የሰንጄ የህይወት ማስታወሻ ከጠቀመ የክፍል ቁጥሬ ይሄ ነው፣ መጥተህ መውሰድ ትችላለህ ትለዋለች። ሱኒታ በስልኩ በኩል ምላሽ በማጣቷ ተደናገጠች። ሰንጄ በፍጥነት ወደ ዩኒቨርሲቲው አቀና። ወደ ሱኒታ ክፍል ለመውጣት ሲሞክር ፖሊሶች ደርሰው ተቆጣጠሩት። ሰንጄ ታሰረ። በሌላ በኩል ሱኒታ የሰንጄን የህይወት ማስታወሻ ከጓደኞቿ ጋር በመሆን ማንበብ ጀመረች። መጀመሪያ ማስታወሻውንም አንብባ ጨረሰች። የቀጣዩ ዓመት ማስታወሻን ጀመረችው። ሰንጄ የፍቅር ጥያቄውን ምላሽ እየጠበቀ ነው። ከልፕና ጥያቄህን በደንብ አስቤበታለሁ፣ እኔም እንዳንተው አፍቅሬሃለሁ አለችው። ሰንጄ ስለ እውነተኛ ማንነቱ ሊነግራት ሲል ከልፕና ስለ እኔ ማወቅ ያለብህ ነገር አለ አለችው። ሰንጄ በአግራሞት እየተመለከታት ነው። ከልፕና የፍቅር ጥያቄውን መቀበሏን ነግራ በእሷም ዘንድ ተመሳሳይ ስሜት መፈጠሩን ገለጸችለት። ሆኖም ግን አንድ ያልነገርኩ ነገር አለ አለችው። ሰንጄ ግራ ተጋባ። ከልፕና አባቴ ያስጎብኝ ነበር። የ1992 አምባሳደር መኪናም ነበረው። የአባቴን መኪና መልሼ እስካልገዛው ድረስ የማግባት ልብ የለኝም አለችው። ከልፕና ቀጥላም አይዞ በቅርቡ አሳካዋለሁ፣ ገንዘብ ለረጅም ጊዜ ሳጠራቅም ነው የቆየሁት አለችው። ከልፕና ያሰበችውን መኪና ገዝታ ወደ ቤት አምልኮ ወስዳ አስባረከችው። ከሰንጄ ጋርም በመኪኗ ሽር አሉባት። ከልፕና አዲስ የገባችበትን ቤት ከሰንጄ ጋር ሆነው መረቁት። ሰንጄ ለትልቅ ስብሰባ ከሀገር ሊወጣ እንደሆነ ሊነግራት ፈልጎ እንዴት እንደሚነግራት ግራ ገባው። ሰንጄ ከሀገር ልወጣ ነው፣ ግን በቶሎ መለሳለሁ አላት። ከልፕና ቀበል አድርጋ ምን ነው ገጠር ሄደ ዘመድ ልትጠይቅ ነው አለችው። ሰንጄም እንደዛ ነገር ነው አላት። ከልፕና ደጋግማ በጥያቄ ስታፋጥጠው ሰንጄ ገጠር ያለችው እናቴ ታማ ነው ጠይቂያት እመለሳለሁ አላት። ከልፕና ቸር ተመለስ ብላ
ተሰናበተችው። አመሻሹ ላይ ሰንጄ ለመንገድ እየተዘጋጃጀ ሳለ ከልፕና ከመሄድህ በፊት አንድ አፍታ አገኘኝ አለችው። ሰንጄ ከከልፕና ጋር ተገናኘ። ከልፕና ጥርዝ ብሮች ሰጠችው። ሰንጄ ከየት አመጣሹ? ምንድን ነው አላት። ከልፕና ለእናተ ማሳከሚያ ብዬ መኪናዋን ሽጬው ነው አለችው። ሰንጄ በአግራሞት ፈዞ እየተመለከታት ነው። ከልፕና ተሰናበተችው። ሰንጄ ብሩን ተቀብሎ በእጅጉ ተገርሞ ወደ ስብሰባው አመራ። የሕይወቱን ማስታወሻ እዛው ላይ ያበቃል። ሱኒታ ስለ ሰንጄ ማጠያየቅ ጀመረች። በሌላ በኩል ሰንጄ በማደንዘዣ ሰመመን ውስጥ ገብቶ እንመለከተዋለን። ፖሊሶቹም ገጅኒን ደውለው ጠሩት። ሰንጄ ቤት ውስጥ ያለውን ማስታወሻ በሙሉ አወደሙት። ሰንጄ ሰመመን ውስጥ እያለም ሰውነቱ ላይ የተነቀሰውን ማስታወሻ በንቅሳት ቀለም አጠፉት። ሰንጄ ምንም የማያስታውስ ባዶ ሆነ። ሱኒታ ስለ ሰንጄ መረጃ ስታፈላልግ ስለ ከልፕና የተጻፈ ጋዜጣ አገኘች። ጋዜጣውን ስታነበው ወደ ታሪኩ ይመልሰናል። ከልፕና በባቡር እየተጓዘች ሳለ አንዲት ታዳጊ መያዣ ጠፍቷት ስትባዝን ተመለከተች። ከልፕና ታዳጊዋን ለማረጋጋት ስትሞክር ሌሎች ሕፃናትም በተመሳሳይ ታግተው እየተወሰዱ መሆኑን ተረዳች። በድንገት ወንበዴዎች ያሳዷት ጀመር። በአጋጣሚ በባቡሩ ቀጣይ ክፍል የነበሩ ወታደሮች ደርሰውላት ወንበዴዎቹን ያዟቸው። ከልፕናም ሕፃናቱን ታደገቻቸው። ለሰንጄም ደውላ የተፈጠረውን ነገር አስረዳችው። ሰንጄ እንደሆነ ነገረችው። አመሻሹ ላይም ከልፕና በቤቷ ውስጥ ሳለች ስልኳ ጠራ። በስልኳ በኩልም ሕፃናቱን የምትከባከብ አንዲት ሴት ሴቶቹን ሲያዘዋውር የነበረ ፖለቲካን ከማፊያነት ጋር ጠምሮ ያዘ ገጅኔ የተባለ ሰው አድራሻችን አፈላልጎ ወደ አንቺ እየመጣ ነው፣ እባክሽን ተጠንቀቂ ይላል። ከልፕና በዚህ ቅጽበት ቤቷ ውስጥ ሰርጎ ገብ መኖሩን ተረዳች። ፍርሃት ሲቃ ውስጥ ከተታት። ከልፕና ከመጡባት ሰዎች ለማምለጥ እየታተረች ሳለ በሌላ በኩል ሰንጄ ወደ ከልፕና እየመጣ እንመለከታለን። ሰንጄ ወደ በሩ ተጠግቶ አንኳኳ። ከልፕና ከተደበቀችበት ሆና ደወለችለት። ስልኩ መኪና ውስጥ ነው። ሰንጄ አንኳኩቶ ምላሽ ሲያጣ ወደ መጣበት ተመለሰ። በመንገዱ ላይ ከልፕና እንደደወለች ከስልኩ ላይ ተመለከተ። ደውሎም መጥቶ እንዳጣት ነገራት። ከልፕና እየተርበተበተች እንዳይመጣ ነገረችው። ሰንጄ በፍጥነት ወደ ቤቷ መራ። በሩ ተከፍቶ ደረሰ። ከልፕና ብቅ አለች። ሰንጄ አስተነገጥሽኝ ብሎ አቀፋት። ከልፕና ወደ ጆሮ ተጠግታ ገጅኒ አለችው። ሰንጄ ባቀፋት እጁ ጀርባዋ ላይ መወጋቷ ተሰማው። በድንገት ገጅኒ ከኋላ አናቱን መጥቶ ጣለው። ገጅኒ ወደ ከልፕና ቀና። ሰንጄ በተኛበት እየተማጸነው ነው። ገጅኒ የራሷን የኋላ ክፍል በያዘው ብረት መታት። ሰንጄ በእንባ ተውጦ በሲቃ ድምፅ ጮኸ። ገጅኒ በያዘው ብረት ሰንጄንም መታው። በሌላ ትዕይንት ሰንጄን በሕክምና ላይ ሆኖ እንመለከተዋለን። ሰንጄ ምንም ነገር አያስታውስም። ማስታወሻዎቹን በሙሉ ገጅኒ አጥፍቶበታል። ሱኒታ የሰንጄን የሕይወት ማስታወሻ መዝገብ ሰጠችው። ሰንጄ መዝገቡን እያነበበው ነው። ሰንጄ የመጀመሪያውን መዝገብ እየተብገነገነ ጨረሰው። ቀጣዩን ከእልህና ሐዘን ጋር እየታገለ እያነበበው ነው። ሰንጄ ሁሉንም ነገር አስታወሰው። በንዴት ጮኸ። እየተብገነገነ አለቀሰ። የሚታከምበትንም ነቃቀለው። ሱኒታ ይቅር በለኝ፣ ሳላውቅ ለገጅኒ አሳልፌ ሰጥቻለሁ አለችው። ሰንጄ ወደ ገጅኒ ውሰጂኝ አላት። ገጅኒ የቱ እንደሆነም ከርቀት አመላከተችው። ሰንጄ የገጅኒን ጋሻ ጃግሬዎች እያንደፋደፈ ነው። ሰንጄ በእልህ መንገዱ ላይ የገባውን እያደባየው ነው።
ሱኒታ ከኋላ ኋላ እየተከታተለችው ነው። ሰንጄ ሁሉንም ጥሎ ወደ ገጅኒ ያመራ። ሰንጄ በእልህ እየመታው ነው። ገጅኒ ዱላውን መቋቋም ሲያቅተው ተፈተለከ። ሰንጄ ውስጡ የተቀጣጠለውን ቁጣ በቡጢው እያስተነፈሰው ነው። በመንገዱ የገቡ የገጅኒን ጋሻ ጃግሬዎች እንዳንከባለለ የት እንዳለ ለምን እንደመጣ ሁሉንም ነገር ረሳው። ያለበትን ስፍራ በግራ መጋባት ውስጥ ሆኖ እየተመለከተው ነው። በሌላ በኩል ሱኒታ ሰንጄን እየፈለገችው ነው። ገጅኒ በተደበቀበት ሰንጄ ከጀርባ አገኘው። ገጅኒ ዞሮ ሲመለከተው ደነበረ። ወዲያው ገጅኒ ሰንጄ ነገር ዓለሙን እንደረሳው ገባው። ገጅኒ ሊገለኝ ነው አድነኝ አለው። ሰንጄ ወደፊት ሲጠጋ ገጅኒ ብረት አነሳ። ሱኒታ ልታስጠነቅቀው ብትሞክርም ገጅኒ ቀድሞ ሰመጠጠበት። ሱኒታ እየሮጠች ወደ ሰንጄ ስትመጣ ገጅኒ በቃሪያ ጥፊ ከመሬት አዋላት። ገጅኒ አስታወስከኝ? አሁን ገጅኒ ማለት እኔ ነኝ። ካላስታወስከኝ አሁን ትዝ ይልሃል ብሎ በያዘው ብረት ሱኒታን ሊመታት ተጠጋ። ገጅኒ ሱኒታን ሊመታት ብረቱን ሲያነሳ ሰንጄ ከወደቀበት በእልህ ተነስቶ የተወጋበትን ነቅሎ ፊቱን መትቶ ጣለው። ሰንጄ ገጅኒ እያነሳ እያፈረጠ ቀጠቀጠው። ሱኒታም ከወደቀችበት ተነሳች። ሰንጄ ገጅኒ ላይ ጨከነበት። ገጅኒ የሰንጄን ዱላ መቋቋም ተሳነው። ጉልበቱ ከዳው። ሰንጄ ገጅኒን መምቻ ደንበኛ ብረት እየፈለገ ነው። ሰንጄ እየተበገነገነ እንመለከተዋለን። ሰንጄ ሁነኛ ብረት አነሳ። ገጅኒ ከልፕናን በመታበት መልኩ ኋለኛውን የራሱን ክፍል መታው። ገጅኒ ተሸኘ። በሌላ ትዕይንት ከወራት በኋላ ሰንጄ በከልፕና ስም ሕፃናት ማሳደጊያ ከፍቶ ከሕፃናቱ ጋር እየተጨዋወተ እንመለከተዋለን። ሰንጄ ብቻውን ተቀምጦ ፀሐይ በደመና ውስጥ የዕለት ሞቷን ስትሞት ገጅኒ ይጠናቀቃል። መልሰው ይጎብኙን። ላይክ፣ ሰብስክራይብ በማድረግ ያበርቱን።